ለኔ ብቻ ቢኖርም ገዝቼ ሊሆን ይችላል የሌለውስ 160 170 ነበር አሁን ኑሮማ ታይ ኑሮ አሻልስከም ኑሮ ተቻለ በዚህ አይነት ቅጣይ ይኖረዋል ወይ ለወደፊቱ ይሄኛውን 40 ብር ሲሆን በጣም ኑሮ ያማከለ ነው በጣም ሴንሲቲቭ እቃዎች ናቸው በጣም ተፈላጊነት አላቸው ግን ትልቅ ፋይዳ አለው ገበያውን በጣም አረጋግጦታል ማለትም ይቻላል መጥረቡ ራሱ ትልቅ ነገር ነው ትልቅ ተደራሽ ነው የሚል ነገር አለኝ ቆንጆ ነው ንጹህ ነው ጥቅል ጎመኑ ትኩስ ነው ገና ሳይው ንጹህ ነው ዋና ደግሞ የህዝባችንን ችግር መፍታት ነው የከተማችን ከንቲባ ወይዘሮ አዳነች እዚህ አካባቢ ህዝብ ለአራዳ ህዝብ ግን እየነገርናቸው ነበር ይሄ ሰንበት ገበያ አይደለም ቋሚ ገበያ ነው የህዝቡ ፍላጎት ከአቅማችን በላይ ነው የሆነብን ሰላም ጤና ይስጥልን ውዴኛ ቤተሰቦች እንደምን አላችሁ ይህ በዚህ ሰሞን የተሰኘው ፕሮግራማችን ነው ዛሬ በዚህ ሰሞን ይዤላችሁ የመጣሁት በከተማችን ዞር ዞር እያልኩኝ የኑሮ ውድነቱን ለማረጋጋት በከተማችን ምን እየተሰራ ነው ያለው የሚለውን ሐሳብ ምንመለከት ይሆናል እንግዲህ ዛሬም በ6 ኪሎ በረከት ገበሬዋን ሁላችሁም በሶሻል ሚዲያ ላይ ታቋታላችሁ የሀገሪቷን የከተማዋን የኑሮ ውድነት ለማረጋጋት ይሄንን የመሰለ ሱቅ ከፍታ ለህብረተሰቡ በቅናሽ ዋጋ ሸቀጦችን እያቀረብኩ ነው ብላ በሶሻል ሚዲያ ላይ ባሰራጨችው መረጃ መሰረት እኛም ይሄ ነገር ምን ያህል እውነት ነው ህብረተሰቡስ ከዚህ ምን ያህል ጥቅሞችን እያገኘ ነው የሚለውን ወደናንተ ልናደርስ ወደናል አብራችሁን ቆዩ አብረን ምንመለከት ይሆናል ተከታተሉ ሰላም እንዴት ነው እግዚአብሔር ይመስገን ራስዎትን አስተዋውቁኝ እስቲ አቶ ወርቁ ባላለው አቶ ወርቁ እዚህ እንግዲህ በበረከት ገበሬዋ ስቶር ውስጥ ሲሸምቱን ያገኙት እንዴት ነው የገበያ ሁኔታው ከሌላው ካለው ጋር ይለያያል የዋጋ ልዩነት አለው ልዩነት የለውም ብዙ ልዩነት የለውም የጥራትስ ከጥራት ኳሊቲ ሳይሆን አሁን እዚህ ጋር ያለው ሽንኩርት እና እዛ ጋር ያለው ሾላ ጋር ያለው ሽንኩርት አንድ አይነት አይደለም ይሄ ደቀቅ ይላል እሺ ያኛው ደግሞ ትንሽ ደረቅም ነው ከሌላው ከሳይዙም ከፍ ይላል ያኛው ማለት ነው ሾላ ገበያ ያለው የሷስ እሱ ሰንዴ ማርኬት ነው ትላንትና ሌላው ገበያ ገብቻ ላይዩት በቃ እርሳው ምንድነው የገዙት እኔ ጥቅል ጎመን እዚህ አሪፍ ኳሊቲ አግኝተው ዝም ብዬ ነው ያየሁት ኳሊቲ ነው ብሎኛል የገዛው ግን እንደዚህ አይነት ነገሮች የኑሮ ውድነቱን ለማርገብ ለማረጋጋት የተከፈቱ ናቸውና በሷ አስተያየት የምርም የኑሮ ውድነቱን ያረጋጋሉ ብለው ያስባሉ ከሞላ ጎደል ላይ ያረጋጋሉ ለዚህ ለባል ምን ይስተካከል ምን ይሻሻል ሁሉም ነገር ይስተካከል ለኔ ብቻ ቢኖርም ገዝቼ ሊሆን ይችላል የሌለውስ የናለም አይችልም እንተሻሽ እኔ ኖሮኝ የፈለኩትን በፈለኩት ዋጋ ልገዛ ይችላል የሌለውስ ይሄን ታሳቢ መደረግ አለበት ያስባል ይሄ ግምት ነው የሌላው አላውቅም እሺ አመሰግናለሁ በጣም ምንም አይደለም ሰላም እንዴት ነው ሰላም ነሽ እንዴት ነሽ ማየ ደህና ራስዎትን ያስተዋውቁኝ እስቲ እኔ ስሜ መርጋነሜ ጎንሶ ባላለው የሚኖረው ወረዳ 2 ጉለሌ ወረዳ 2 ነው ዛሬ እዚህ ተገናኘ ነው 6 ኪሎ የበረከት ገበሬዋ ስቶር ላይ ነው ተገናኘ ነው አዎ አሁን እዛ ጋር አንብቤ ያሉ ዋጋዎች በጣም የኑሮ ሁኔታ ያማከሉ ናቸው ጥሩ ናቸው ግን እኔ ጥርጣሬ ምንድነው በዚህ አይነት ቅጣይ ይኖረዋል ወይ ለወደፊቱ ለምሳሌ አመት ባል በተቃረበ ቁጥር እንዳይጨምሩ ወይ ደግሞ በሄደ ቁጥር እንዳይቀንሱ በዚህ ይቀጥላል ወይ ይሄ አሁን እዚህ ላይ ያለው ድንች እስከ 30 ብር እስከ 25 ብር ነው ጥቅል ጎመን 15 ብር ነው በጣም ጥሩ ዋጋ ነው ይሄኛው አሁን ሽንኩርት 40 ብር በጣም ጥሩ ነው 250 ብር ገዝቻለሁ እኔ ለራሴ ባለፈው ማለት ይሄኛው 40 ብር ሲሆን በጣም ኑሮ ያማከለ ነው በዚህ አይነት ቀጣይ ምን አይነት አስተማማኝ አለው ወይ ለወደፊቱ የሚለው አላማይ ያለኝ ቀጣይነቱ ላይ ነው ጥያቄ የሚያስነሳው ቀጣይነቱ ላይ ነው ይሄ አሁን ባለው በዚህ ዋጋ ጥሩ ነው ግን ለወደፊት ምን አይል ቀጣይነት አለው አስተማማኝ ነው ወይስ አንዴ ከፍ ይላል አንዴ ዝቅ ይላል ወይ ያኔ ነገር አለ ወይ ነው የእቃዎቹ ጥራት የቲማቲሙ የሽንኩርቱ እነሱ ጥሩ ናቸው በጣም የሚፈለጉ ናቸው በጣም ሴንሲቲቭ እቃዎች ናቸው በጣም ተፈላጊነት አላቸው ግን ቀጣይነታቸው ላይ ነው እንጂ ዋጋቸው በጣም ጥሩ ሁኔታን ያማከለ ናቸው ስለዚህ ሰዎች ባላቸው አቅም አንድ ሁለትም ኪሎ ገዝተው መጠቀም ይችላሉ ጠይቃለሁ አንድም ሁለትም እንደፈለጉ አምስትም መግዛት የሚችሉበት አቅማቸው ሁኔታ ነው ያለው ይሄን ደግሞ ለወደፊቱ ይሄ ሌላም የሚቀሩ እህሎች ለምሳሌ ጤፍ
ስንዴ፣ ገብስ፣ በቆሎ እንደዚህ የተለያየ ነገሮች በዚህ አይነት ቢቀርቡ ከነጋዴው ይልቅ ይሄኛው የተሻለ ይሆናል ብዬ አስባለሁ። እንደዚህ አይነት ነገሮች መብዛታቸው ከተማ ውስጥ መቋቋማቸው ያለውን የኑሮ ውድነት ከማረጋጋት አንፃር ምን አይነት አስተዋጽኦ ይኖራቸዋል ብለህ ያስባሉ? የኑሮ ውድነትን በጣም ያማከለ ሁኔታ ህብረተሰቡን አትራክቲቭ በሚያደርግ መልኩ ነው የቀረበው ብዬ አምናለሁ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ነዎት እናቴ? እግዚአብሔር ይመስገን። እንዴት ነዎት? ደህና ነኝ እግዚአብሔር ይመስገን። እዚህ በረከት ገበሬዋ ስቶር ሊገበዩ መተው ነው ያገኘው? አዎ። እንዴት ነው እስቲ የገበያው ሁኔታ? ቆንጆ ነው። ለማይችለው አቅም ጥሩ ነው ያደረጋችሁት። ከሌላው ቅናሽ አለው? ከሌላው ገበያ ጥራቱስ እንዴት ነው? ቆንጆ ነው የኔ እናት። ምንድነው እስቲ ከሌላው ገበያ ለየት የሚያደርገው እዚህ ጋር መቅረቡ እንደሱ ሀሳብ? አሁን ሽንኩርት 160 170 ነበር። አሁን ከነሱ ደግሞ 160 ነው እነሱ። እናንተ ደግሞ 140 ነው የምትሸጡት ኪሎዋን። ቲማቲምን ደግሞ ውድ ነው እነሱ ጋር፣ እናንተም ቀንሳችሁ ነው የምትሸጡት የኔ እናት። ለውጥ አለው ማለት ነው። ጥራት አለው የሚመጣው ዕቃ ቆንጆ ነው። እርስዎ ከዚህ ይሄ ነገር በመቋቋሙ የተጠቀሙት ነገር ምንድን ነው? ገና አልገዙም? ገና ልገዛ ነው። ገና ልገዛ ስል አልቋል። ነገ እመጣለሁ። ነገ መጥተው ይገዛሉ። እንደው መልዕክት የሚያስተላልፉት አለ ለበረከትም ይሁን ስለ ኑሮ ውድነቱ? ኑሮማ እንደምታዩ ነው። ኑሮ አሻልስከም ኑሮ አልተቻለም። ዝም ብለን ነው የምንኖረው። የኛ ህዝብ ይችላል። ምን እናርገለሽ? እንደዚህ አይነት ነገሮች መኖራቸው ገበያውን ያረጋጋሉ ብለው ያስባሉ? እንዳቅምሽ ትገዣለሽ። እንዳቅምሽ ትገዣለሽ እናት። እሺ እናቴ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ሰላም እንዴት ነው? እግዚአብሔር ይመስገን። ስሞትም አልበል? ስሜ አስቻለው ሙያ ይባላል። እስቲ እዚህ በረከት ገበሬዋ 6 ኪሎ መሃል ላይ ሸቀጦችን በቅናሽ ዋጋ እያቀረብኩ ነው ብላ ሱቅ ከፍታለች። እርስዎ ሸመቱ? አዎ ያው እየተሸመተ ነው ያለው፣ ግን በጣም ደስ የሚል ነገር ነው። ሁሉም ቦታ ላይ ተደራሽ መሆኑ እንደዚህ በቲክቶክ ላይ የምታየው ነገር እዚህ ጋር ደግሞ 6 ኪሎ ላይ ደርሶ እንደዚህ ለህዝብ ደግሞ እየተከፋፈለ በመታየቱ እጅግ በጣም የሚያኮራ እና የሚያስደስት ነገር ነው እና የበለጠ ደግሞ በዓሉም እየተቃረበ በሚሄድበት ሰዓት ህዝቡም እንግዲህ መካከለኛ ገቢ ካላቸው እና ዝቅተኛ በጣም ዝቅተኛ አላቸው ከሚባሉ ህብረተሰብ ውስጥ ነው እኛም ያለነው እና እንደዚህ ተደራሽ በሆኑ ትልቅ ነገር ነው፣ አኩሪ ነገር ነው እና በዚሁ ቀጥሉ በርቱ ነው። እሺ የገበያ ሁኔታውን ከማረጋጋት አንፃር ምን ያህል አስተዋጽኦ ያደርጋል ብለው ያስባሉ? ትልቅ ፋይዳ አለው። ገበያውን በጣም አረጋግቶታል ማለትም ይቻላል። ያው በአብዛኛው ጊዜ እቺ በረከት ገበሬዋ የምትባለዋ በቲክቶክ ላይ በብዙ ጊዜ እናያታለን። እዛ ገበሬው ለእንደዚህ ለገበያው መቅረቡ ራሱ ትልቅ ነገር ነው፣ ትልቅ ተደራሽ ነው የሚል ነገር አለኝ። አመሰግናለሁ። እሺ እኔም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ሰላም እናቴ እንዴት ነሽ? እስቲ እንተዋወቅ። ስምሽ ማን ነው? ዛሬ እዚህ 6 ኪሎ ከበረከት ገበሬዋ ስቶር ስትሸምቺ ነው የተገናኘ ነው። እንዴት ነው የዋጋው ሁኔታ? ዋጋው ገና ነው፣ ጥሩ ነው። ከሌላው ለውጥ አለው? አዎ። ምን ያህል ለውጥ አለው? ሌላ ጋር 35 40 ይላል መሰለኝ። እሺ አሁን እዚህ ስገዛ 30 ኪሎ ይላል። 30 ብር በኪሎ ለውጥ አለው። ሌሎችም እንግዲህ የለም። ሽንኩርት ነበር የፈለኩት የለም አሉ፣ አልቋል አሉ። አልቆ ነው። ሰው በጣም እየገዛ ነው መሰለኝ፣ ለዛ ነው። ጥራቱስ እንዴት ነው? አይ ቆንጆ ነው፣ ቆንጆ ነው፣ ንጹህ ነው። ጥቅል ጎመኑ ትኩስ ነው፣ ገና ሳይሆን ንጹህ ነው። እንደዚህ አይነት ስቶሮች መብዛታቸው የኑሮ ሁኔታውን ከማረጋጋት አንፃር ምን አይነት ፋይዳ ይኖራቸዋል ብለሽ ታስቢያለሽ? ለውጥ አላቸው ያስባለሁ። ያረጋጉታል ገበያው ብለሽ ታስቢያለሽ? በሚገባ ነገር ከመጣ ገበያው ከሌሎቹ አንፃር ሲታይ ይረጋጋል ያስባለሁ። አሁን አንቺ በአቅምሽ 1 ኪሎም 2 ኪሎም ይሸጣል ተብሎ ነበር መረጃ የወጣውና እንደዛ ነው የገዛሽው ወይስ የኪሎ መጠን አለው? አለው። ያው እንግዲህ 2 ኪሎ አልኩት። ቲማቲም በ2 ኪሎ ሰጠኝ። ጥቅል ጎመን እንደዛው ነው እንትን ያለ በፈለግሽው መጠን ማለት ነው።
እሺ እናቴ አመሰግናለሁ በጣም እግዚአብሔር ያክብርልኝ። እሺ ቤኪ እንግዲህ የሸማቾችን አስተያየት እየሰበሰብኩ ነበርና ይሄን ነገር እዚህ መሀል ላይ ለማቋቋም ምንድነው ያነሳሳሽ? ብዙ የከተማውን ገበያ ለማረጋጋት ቆርጠሽ እንደተነሳሽ ብዙ ጊዜ ትናገሪያለሽና የዛ አንድ አካል ነው ብዬ አስባለሁ። እስቲ በደንብ አላማውን አብራሪልኝ። እውነት ለመናገር እስከ አርብ ድረስ እዚህ ጋር ለመምጣት አላሰብኩም ነበረ። በድንገት ነው ከአራዳ ክፍለ ከተማ ተደወለልኝ። ቦታ አዘጋጅተናል። አራዳ ክፍለ ከተማ እንደሚታወቀው ከየትኛውም ክፍለ ከተማ ዝቅተኛ የኑሮ ደረጃ ያላቸው ሰዎች ያሉበት ክፍለ ከተማ ነውና እነሱን መደገፍ እንፈልጋለን። ይሄንን ነገር ማድረግ እንፈልጋለንና ነይና ያዘጋጀነው ቦታ ስላለ እዩ ካንቺ ፍላጎት ጋር ካንቺ ስራ ጋር ይሄዳል። ዋና ደግሞ የህዝባችንን ችግር መፍታት ነው አሉኝ። ከዛም በኋላ መጣሁኝ አየሁኝ። የከተማችን ከንቲባ ወይዘሮ አዳነች ራሷ ናት ይሄንን ቦታ እንድንወስድና የህዝቡን ችግር እንዲፈታ በተለይ ደግሞ እስከ ፋሲካ ድረስ ያለውን ነገር የበለጠ እናሰፋዋለን። ከዚህ በላይ እናሳምራለን፣ እናሰፋዋለን። ብዙ ፕሮዳክቶችንም እንይዛለን። በቀጥታ ራሷን ደግፋ ለዚህ አካባቢ ህዝብ ለአራዳ ህዝብ ብላ ይሄንን ነገር ያዘጋጀችው የተዘጋጀው ላይ ነው መጥቼ የገባሁት። ደስ ይላል። በጣም ትልቅ አላማ ነው ያለው። ሰዎችን ሳነጋገር ግን ያሉኝ ምንድነው ዘላቂነቱ ምን ያህል ነው የአንድ ሰሞን ብቻ እንዳይሆን ብለው አስተያየት ሰጥተውኛልና ዘላቂነቱ ላይ ምን ያህል በደንብ እየሰራሽበት ነው? ያላችሁበት ምንም የሚቋረጥ ምርት የለንም። በትላንትና ከትላንት ወዲያ ለምሳሌ ሰንበት ስለነበረ ብዙ ሰው ለሰንበት የመጣን የመሰለው ግን እየነገርናቸው ነበር ይሄ ሰንበት ገበያ አይደለም ቋሚ ገበያ ነው። እንደውም ከዚህ በላይ ልናሰፋው ነው እቅድ ያዝነው። ከዚህ በላይ ይሰፋል። አሁን ግን በዚህ ባለው ሁኔታ ይሸጣል። በዛ በኩል ያሉትንም እንደገና አስፍተን አዝልተን ቦታውን የበለጠ የምንሰራበት ነው ይሄ ማለት ነው። እሺ ቤኪ በጣም ነው የማመሰግነው። ሰዎችን በጣም እያመሰገኑ ነው። ግን የአቅርቦት እጥረት እያስተዋልኩኝ ነበር እኔም እዚህ ያለሁት በተለይ ሽንኩርት ላይ እጥረቶች አስተውላለሁና ከምን የመነጨ ነው እንዳልሽኝ በአጭር ጊዜ ምነው እንትን ያልሽው በርግጥ ገና 3 ቀናችን ነው ስራ ከጀመርን። ብዙ ሱቆች እንደተለመደው አንድ መኪና እናራግፋለን ወይ ግማሹ ይሸጣል ወይ ሊያልቅ ሲል ሌላ መኪና እናመጣለን። እዚህ ግን የሚገርምሽ እስካሁንም እያየሽ ነው እየተራገፈ ነው። የህዝቡ ፍላጎት ከአቅማችን በላይ ነው የሆነብን። ማለት ምን ማለት ነው? ከጠበቅነው በላይ ሆነ። ይሄ ቦታ ማሳለጫም ነው ለአካባቢው ህብረተሰብ ተብሎ ነው የተከፈተው ለዚህ አካባቢ ነዋሪ። ግን ደግሞ ታክሲ ተራ ስለሆነ ወደ ኮተቤም ወደ መገናኛም ወደ ሰሚትም ወደ ቤላ ፈረንሳይ ሽሮ ሜዳ የሚሄድ ሰው እዚህ ጋር ቆሞ እየገዛ ነው የሚሄደው። ለነሱም አንከለክልም። እነሱም የሀገር ህዝባችን ናቸው። ልንከለከል እምቢ አንልም። ስለዚህ ከአካባቢው ህብረተሰብ አቅም በላይ ነው እየተሸጠ ያለው ማለት ነው። ለዛ ነው እንጂ ሌላ አይደለም። ግን ከስር እያራገፍን ነው። እንደምታውቂው ደግሞ እርሻችን ያለው ከከተማ ውጪ ነው። እየሄዱ መኪናዎች እየመጡ እያራገፉ ነው። እናንተም ስመጡ አልቆ ምርት እየተራገፈ ነው ድጋሚ። እንደዛ ነው። ስለዚህ ከዚህም በላይ ይኖራል ማለት ስቶሩ መያዝ በሚችለው አቅም ነው እያራገፍን ያለነው። ሰዎች ከምን ያህል መጠን ከስንት ኪሎ ጀምረው ነው እዚህ ስቶር መግዛት የሚችሉት? ሊሚት የለንም። ከሩብ ኪሎ ጀምሮ አቅማቸው እስከቻለ ሊሚት አላረግንባቸው። እንደዛ እሺ አመሰግናለሁ በጣም ቤኪ። እሺ እግዚአብሔር ደግሞ ይርዳሽ። አሜን። ተመልካቾቻችን እንግዲህ እዚህ የበረከት ገበሬዋ ስቶር ተገኝተን ዋጋ ምን ይመስላል፣ ህብረተሰብ ውስጥ እንዴት ነው ተጠቃሚነቱ፣ ከሌላው ገበያስ ያለው ንጽጽር ምን አይነት ነው የሚለውን ሸማቾችንም አነጋግረናል። በረከትንም ራሷን እዚህ አነጋግረናት ነበረ። በጣም ጥሩ ለውጥ እንዳለውና ነገር ግን የህብረተሰቡ ፍላጎት ካለው አቅርቦት ጋር እንዳልተመጣጠነ አስረድታናለች። እኛም በሌሎች ገበያዎችን ዞር እያልን በሌሎች በሚኖሩን ክፍሎች የምናስቃኛችሁ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩት ሀና ሰይፉ ነኝ። ቸር ቆዩ።